ሰላም እንዴት ናችሁ? ለዛሬ ያስኩላችሁ ቪዲዮ ምንድነው? ብዙ ወላጅ ልጁን ዲሲፕሊን ማድረግ ወይም ደግሞ ልጁን ስነ ስርዓት ማስያዝ እንዳለበት በደንብ ይረዳል። ነገር ግን በጣም ብዙ ወላጅ እንግዲህ በዙሪያችን ያሉ ወላጆችን ሁላችንም የምናውቀው ነው፣ እኛም ያለንበትም ሌሎች ሰዎች የሚኖሩበትና አብዛኛው ሰው ልጁን ስርዓት የሚያስይዝበት ወይም ደግሞ ልጆች ሲያጠፉ ሃንድል የሚያደርግበት መንገድ ግራ ይገባዋል። ሁሉም ሰው በሚያውቀው ወይ በአስተዳደጉ በለመደው በዘፈቀደ ነው የሚያደርገውና ለዛ የሚረዳችሁ የተወሰኑ ነጥቦችን ነው የማነሳው። የመጀመሪያው ነጥብ ምንድነው? በተናደዳችሁ ሰዓት ወይም ደግሞ በተበሳጫችሁ ሰዓት በፍጹም ልጆቻችሁን ልትመክሩ ስነስርዓት ልታስይዙ እንዳትሞክሩ። ምናልባት እንዲያብዳል እንዴታዳ ስንናደድ ሪያክት ካላረግን ልትሉኝ ትችላላችሁ። ኦፍኮርስ ብዙዎቻችን የምንሰራው ስህተት ነው። ነገር ግን እንደዛ ማድረግ እኛንም አይጠቅመንም እነሱንም አይጠቅማቸውም። ስለዚህ ትንፋሽ ወስደን ራሳችንን ሰብሰብ አድርገን ተረጋግተን ነው ነገሮችን ማስረጽ ወይም ደግሞ ነገሮችን መነጋገር ያለብን። ይሄ የመጀመሪያው ነጥብ ነው። ሁለተኛው ነጥብ ደግሞ ምንድነው? አዎንታዊ ማበረታቻዎችን መጠቀም መቻል አለብን። ሁሌ የምናተኩረው ያጠፉት ነገሮች ላይ ነው። ያ ምን አይነት አስተሳሰብ እንዲይዙ ያደርጋል? እኔ ሁሌ ጥፋተኛ ነኝ ብለው ወይም ደግሞ እኔ ማረባ ነኝ ብለው ያስባሉ። ስለዚህ ባላንስ ማድረግ ጥሩ የሰሩትንም ነገር መጥፎ ወይም ደግሞ ከተሳሳቱት ነገር ጋር ባላንስ ማድረግ መቻል አለብን። ለምሳሌ በዚህ ነገር አንተ ጥሩ ነህ፣ እነዚህ ነገሮች ግን በጣም እንደዚህ አይነት ስህተቶችን ትሰራለህ ብሎ ያኛውንም ኢንካሬጅ አድርጎ እንደገና ደግሞ ክፍተት ያለበትን ፖይንት ላይ እንዲያርም እድል መስጠት፣ ይሄ በጣም አስፈላጊ ነገር ነው ማለት ነው። ሶስተኛው ነጥብ ደግሞ ምንድነው? በቃ ለነገሮች ወሰኖችና ድንበሮችን ማስቀመጥ ያስፈልጋል። ምን ማለት ነው? የሆነ ጉዳይ የት ድረስ ነው ሊሄዱ የሚችሉት፣ የት ድረስ የመሄድ መብት አላቸው፣ ከሆነች ደግሞ ወሰን በኋላ ማለፍ እንደሌለባቸው ግልጽ አድርገን ወጥ የሆኑ መመሪያዎችን ማስቀመጥ መቻል አለብን። ተቀባይነት ያላቸውን ነገሮች፣ ተቀባይነት የሌላቸውን ነገሮች በቤት ውስጥ ለልጆቻችን ግልጽ ማድረግ አለብን። አንዳንድ ወላጆች ልጆች ምን ማድረግ እንዳለባቸውና እንደሌለባቸው ሳያስገነዝቡ ልክ ያ ነገር ስህተት ሲሰሩ ወይም ደግሞ ጥፋት ሲያጠፉ ሪያክት የሚያደርጉ ወላጆች አሉ። ይሄ ልጆቹን ኮንፊውዥን ውስጥ ነው የሚከተው። ስለዚህ ግልጽ የሆኑ ወሰኖቻችንን ባውንደሪዎቻችንን ቀድመን ለልጆቹ እንዲገነዘቡት ማድረግ ከኛ የሚጠበቅ ነገር ነው ማለት ነው። አራተኛው ነጥብ ደግሞ ምንድነው? ጥፋት ሲያጠፉ ቀጥታ ወደ ቅጣትና ወደ ቁጣ አንሂድ። ያ ነገር ለምን ጥፋት ሆነ ምክንያታዊ ሆነን ማስረዳት መቻል አለብን። ቅድም እንዳልኳቸው ያስቀመጥናቸው የማይታለፉ ወሰኖች ከነበሩም እነሱን ወሰኖች ሪማይንድ ማድረግ አለብን። እንዲህ ተባብለን ነበር፣ ሰው ይሄንን ነው ያለፍከው፣ እዚህ ቤት እንዲህ አይደረግም፣ ይሄን ነገር ነው ያደረግከው፣ ይሄ ነገር በዚህ ምክንያት ጥፋት ነው ብለን ማስረዳት መቻል አለብን። እንደን ደግሞ ኔክስት ታይም እነዚህ ነገሮች እንዳይደገሙ ልጁ ወይም ልጅቷ ምን ማድረግ እንዳለባት ጋይድ ማድረግ፣ አቅጣጫዎችንም ማሳየት መቻል አለብን። ምክንያቱም ሜን ኦብጀክቲቫችን ልጆቹ ጥፋት እንዳያጠፉ ስለሆነ ጥፋት ሲያጠፉ መቅጣት ብቻ ሳይሆን ኔክስት ታይም ከዛ ነገር እንዴት እንደሚወጡም ማመላከት መቻል አለብን ማለት ነው። ሌላኛው አምስተኛው ነጥብ ያው እኔ ሁሌም በቪዲዮዎች እንደምናገረው ሞዴል መሆን መቻል አለብን። በምሳሌ ነው ልጆቻችንን መምራት ያለብን ማለት ነው። በምሳሌ መምራት ማለት ነው ልጆቻችንን ስነስርዓት ስናስይዝ ወይም ደግሞ ስንቀጣ አክብሮት በተሞላበት መንገድ መሆን አለበት። ብዙዎቻችን እናበሻቅጣቸዋለን፣ እናዋርዳቸዋለን፣ በጣም አንደርማይን ማለት እናሳንሳቸዋለን። ሰው ልጆቹን የማኮሰስ በጣም የሆነ ዲስሪስፔክትፉል በሆነ መንገድ ነው ኮሚኒኬት የምናደርገው። ስለዚህ የፈለገውን ያህል ጥፋት አጥፍተው እየቀጣናቸውን ቢሆኑ እንኳን ከኛ አክብሮት ማሳየት መቻል አለብን። ይህን ስናደርግ እነሱ ቫሊዩ እንዳለን ለነሱ እነሱን ዋጋ እንደምንሰጣቸው ይረዳሉ። አሴም ታይም ደግሞ ጥፋቶቹን መታረም እንዳለባቸው እኛ ያንን ነገር በጣም በዛ ነገር ላይ አሰርቲቭ እንደሆነን ይረዳሉ ማለት ነው። ስለዚህ ይህንም ሌላኛው ነጥብ ነው ማለት ነው። ሌላኛው ነጥብ ወሳኝ ነጥብ ምንድነው? በቤታችን ውስጥ ልጆቻችንን ስርዓት ለማስያዝ በምናደርግበት ሂደት ውስጥ የሚደረጉ ነገሮች በሙሉ ፕሪዲክተብል መሆን አለባቸው። በቃ ተገማሽ የሆኑ መሆን አለባቸው። እዚህ ቤት ምን ያስቀጣል፣ ምን አያስቀጣም፣ ምን ሪዋርድ ያስገኛል፣ ምን ያስገኝ የሚባለው ነገር መታወቅ አለበት። ካለበለዚያ ዛሬ ጓ ብላችሁ የጨዋችሁበትን ጉዳይ ነገ ኢግኖር የምታደርጉት ከሆነ
ዛሬ የሆነ ነገር ሲያጠፉ ጸጥ ብላችኋቸው ከሆነ ጊዜ በኋላ ደግሞ እንትን የምትሉ ከሆነ ቅድም እንዳልኳቸው ልጆቹ ይወዛገባሉ። አንዳንዴ ደግሞ እኮ እንትን ያደርጓቸዋል፣ ቻሌንጅ ያደርጓቸዋል። እንዴ እህቴ እንደዚህ አድርጋ ምንም አልተባለችም አይደለ ይላሉ። ወይም ደግሞ እንዴ ይሄን ነገር እኮ በቀደም አድርጌዋለሁ ወይም ደግሞ እንዲህ አድርጌ እኮ ምንም አላልሽኝም ምናምን ይላሉ። ስለዚህ የምናደርጋቸው ነገሮች የሚያስመሰግኑ የሚሆኑ የሚያስወቅሱ ነገሮች ወጥ የሆኑ ልጆቻችንም ቀድሞ የሚያውቋቸው የማይቀያየሩ መሆን አለበት። ካለበለዚያ ድብልቅልቅ የምናደርገው ከሆነ ወይ እኛ ሙዳችን ሲጨረብ ወይ ስንበሳጭ የሆነ ነገር አናዱን ስንመጣ በእያንዳንዱ ነገር የምንቆጣ ነገ ሙዳችን በጣም ፈታ ስንደስ ሲለን ደግሞ እያንዳንዱ ጥፋት የምናልፍ ከሆነ ስርዓት ለማስያዝ ለነሱ አስቸጋሪ ነው የሚሆነው። ስለዚህ ህጎቻችሁ፣ ደንቦቻችሁ መጣስ የሌለባቸው ነገሮች ምን ቅጣት ያስመጣል፣ ምን አይነት ሪዋርድ አለው የሚለውን በደንብ በግልጽና ወጥነት በሆነ መንገድ ቤታችሁ ውስጥ መተግበር አለባችሁ ማለት ነው። ቬሪ ኢምፖርታንትሊ እንግዲህ እስካሁን ያወራቸውን ነጥቦች እናንተ ተጨማሪ ነጥቦች ጨምሩባቸው፣ እነዚህን ያዳብሯቸው። ነገር ግን የልጆቻችንን ፕሮግረስ አፕሪሺየት ማድረግ መቻል አለብን። አንዳንዴ ልጆቻችን የሆነ ነገር ሳያደርጉ ሲቀሩ ወይም በሆነ ነገር ላይ ዊክ ሲሆኑ በተደጋጋሚ ያን ነገር እንደ ጥፋት እየገለጽን እነግራቸዋለን። ነገር ግን ፕሩቭ ሲያደርጉ አፕሪሺየት አናረጋቸው ወይም ደግሞ እንረሳዋለን። ይሄ ልጆቹ ያንን ያጠፉትን ነገር ለማስተካከል ስለሆነ ለራሳቸው ቃል የሚገቡትና ይሄን አድርጌ ቤተሰቤን ማስደሰት አለብኝ ብለው ስለሚያስቡ ወይም ደግሞ የሆነ የሰጣችኋቸው ጀጅ ያረጋችኋቸው ወይም ሌብል ያረጋችኋቸው ስም ካለ ያ ነገር እንዲነሳላቸው ወይም ከዛ ነገር መላቀቅ ስለሚፈልጉ ስትራይቭ ያደርጋሉ፣ ይጥራሉ። ስለዚህ ያደረጓቸውን ጥረቶችንም ጭምር ያመጧቸውን ፕሮግረስ ጭምር አፕሪሺየት ማድረግ ከእናንተ የሚጠበቅ ነው። ይህን ካላደረጋችሁ ትረስት ሚ ልጆቹ ለውጥ እንኳን ቢያመጡ የእናንተን አፕሪሺዬሽን ሳያገኙ ሲቀሩ ምንም ትርጉም እንደሌለው እነሱ ሲያጠፉ ብቻ እናንተ ኖቲስ እንደምታደርጉ ጥሩ ነገር ሲያደርጉ ግን ምንም እንደማትሉ ስለሚገነዘቡ ለነሱ ለኮንፊደንሳቸውም ለሰልፍ ስቲማቸውም ጠቃሚ አይደለም። ይህንን ማስወገድ አለባችሁ። እንግዲህ ከህፃናት አስተዳደግ ከባህሪ ጋር ተያይዞ የምናነሳቸው ነጥቦች እውነት ለመናገር በቲክቶክ ቪዲዮ በ3-4 ደቂቃ የሚያልቁ ነገሮች አይደሉም። እኔ ጀስት ሃይላይት ነው የምሰጣችሁ። ሰፋ አድርጋችሁ መንበብ፣ ሰፋ አድርጋችሁ መጠየቅ፣ ሰፋ አድርጋችሁ መወያየት ይኖርባችኋል ብዬ አስባለሁ። ፕሮባብሊ እንግዲህ ፈጣሪ ከፈቀደ ደግሞ በሰፊው የምናወራበትና ቪዲዮ የምንሰራበትን ነገር እንፈጥር ይሆናል። እንግዲህ ቴንክ ዩ